አዋርዱ ይላል ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ላይ በጊዜው እግዚአብሔር ከፍ ያደርጋል። ከአንጀታችን በንጽሕና ሆነ ራሳችን በትሕትና ዝቅ የምናደርግ ከሆነ ማለት ነው እና ቅዱስ ዮሐንስን እንዴት ከፍ እንደሚያደርገው ይሁት እግዚአብሔር እኔ የእግሩን ጫማ መሸከም በማይገባኝ የጫማውን ጠፍር ልፈታ ተፈቀደልን የሚል ነበረ ዮሐንስ። እግዚአብሔር ግን ምን ያደርግ ይመስላችኋል? ጫማ የኔ ጫማ ከአንተ ሳይመለከተን በዚህ በቅድስና ስም አሰራስረናል። ለምን ፍጥረቶቹ ስለሆንናል ነው። እኛና በደለኞች ነው ሲገለድልን እንኳን አንስተን በቀራንዮ ላይ ሰቀለን። እሱ ብቻ አይደለም፣ ጻድቃን እንኳን ብነሱ እናንተ እውነተኞች አይደላችሁ፣ እውነተኛ እኛ ብለን እነሱ ያንተ ፈርደናል። ዛሬ ግን በአደባባይ በጉባኤ ላይ ተገኝተን ጌታ ሆይ አንተ ብቻ ብለን የምናመን እነዛ እማጠላውያን ነገሥታት ሐዋርያት የበደሉ ሐዋርያትን ሰላም ለኪ እንደሱ ሁሉ እኔም የሚለብሽ የመሲያ ሥጋ መርገም ብሩክ ነው የማኅፀንሽ ፍሬም መገረም ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ አጭር በሆነችው ጊዜያዊ በሆነችው በእንፋሎት በተመሰለችው አጭር ዕድሜያችን እግዚአብሔር ደስ አሰኝተን የዘላለም ከእስከ የሌለውን የዘላለም መንግሥት ወራሾች እንዲያደርገን የእርሱ መልካም ፈቃድ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ቆየን። ሁላችንም ራሳችንን ለጸሎት አሜን። ሁላችን ያወሰን። ሁላችን በጸሎት እንዘጋጃለን። እውነተኛ ደግ መልካም ሆነው ተገኙ። ስለዚህም በመርከቢቱ እንዲድኑ እግዚአብሔር ያደረጋቸው ዘር እንዲተካና ዓለም እንድትበዛ ፈቀደ። ምክንያት ሆኑ። ኦርቶዶክሳዊ ቤተሰቦች ቤታችን ምን ያህል መንፈሳዊ ነው? እውነት ቤታችን ምን ያህል በንስሐ የሚኖርበት ነው? ቤታችን ምን ያህል ቆራቢያን ነን? ቤታችን እንግዳ እንቀበላለን ወይ? ቤታችን በካህናት ይባረካል ወይ? ቤታችን የቅዱሳን የጻድቃን የሰማዕታት የመላእክት መታሰቢያ ዝክር ጽዋ ይገባል ወይ? ይዘከርበታል ወይ? ቤታችን የቤተሰብ ጸሎት አለን ወይ?
ኪዳነ